ሰላም እባካችሁን በእናታችሁ በመታምኑት ይሄን ቪዲዮ ሼር ዱዌት ሳታደርጉ ማንኛችሁም ብትሆኑ እንዳታልፉ። ይህ በሁለት ፎቶ የምትመለከቷቸው ልጆች በሳዑዲ አረቢያ ለ13 ዓመታት ታስረዋል። የታሰሩበት ኬዝም ደግሞ አንድ ሱዳኒ በአካባቢያቸው ሞቶ ተገኝቶ እናንተ ናችሁ የገደላችሁ ተብለው ለ13 ዓመታት ታስረዋል። ኤምባሲ ጉዳያቸውን ሲከታተል ቆይቶ ምን እንደሆነ ባይታወቅም አሁን የሞት ፍርዳቸው ተፈርዶባቸው አሙስ ነው የነገ ማለት ነው። ነገ አሙስ የመጨረሻቸው ቀን ነው። ስለዚህ የህይወት አድን ጥሪ ነውና ሁላችሁም ሼር በማድረግ ኤምባሲ ድጋሚ ጉዳዩን እንዲከታተልና እንዲያቆየው እናድርግ። ሼር አድርጉ በባካችሁ። ምንም ያለ ምንም መረጃ ነው እነዚህ ሰዎች ሞት የተፈረደባቸው። ስለዚህ ባካችሁ በስማቸው ከስራ አለላችሁ። የጓደኛዬን ቃል ደግሞ ስማው። እሺ ተቀበል። ሄሎ ጤና ይስጥልኝ። አብረሽ ሰድን ሰላም ነው? ደህና እግዚአብሔር ይመስገን። እሺ እንዴት ነህ? አለሁ መስገን አለ አይዞክ። ይኸውልህ ዞሮ እንግዲህ በሰዓቱ እኔም የ18 ዓመት ልጅ ነኝ። ምንም አረብኛም አላውቅም። ምን እንደምናገርም ማውቀው ታሪክ የለኝም በሰዓቱ ማለት ነው። ያው እንግዲህ ከተኛንበት መጥተው ለሊት ማለት ነው ያዙን ነው። ያው እንግዲህ እኛ ዞሮ በባህር ነው የመጣነው። ይጋባን የለንም። እኛ በሰዓቱ ያሰብነው ያው እንግዲህ እንደማንኛውም ሰው እንደሚያዙ ተይዘናል ብለን ያሰብነው። ያዙ ያወሰዱ ዱላ ቦታ አስገቡና ማለት ነው። አስገቡና እየደበደቡ ምንድነው የምደበድቡና ምን አድርገን ነው ወንጀላችንን አላወቅንም እና ምን ነው ደበደባችሁ እነሳ ምናምን ብለን ጥያቄ ስናቀርብ ሰው ጋር ተደባድባችኋል እንደዚህ ያለ ሀበሻ ነው ያሻዛችሁ ምናምን ሀበሻው ነው የጠቆመው። ሀበሻ ነው ጠቋሚ መርቶ ነው ያመጣው። ኦኬ ተደባድበዋል ብሎ ማለት ነው። መርቶ አንጥቶ እሱም አስያዛችሁ ምናምን እያለ ታስሯል። የታሰረው ያው እንግዲህ ከመንግስቶቹ ጋር ተዋውሎ ነው የመጣው። ገባህ አይደል? ኦኬ እነሱ ከፖሊስ ጋር ሆኖ ማለት ነው። ከሳውዲ ፖሊስ ጋር ሆኖ ነው እሱ። ሙባሃስ የሚባሉት ጋር ነው። እሺ ከነሱ ጋር ነው እንግዲህ እሱን ተባብሎ የመጣው። እንደዚህ አድርጎ ነው ያሳዝን ማለት ነው። መጨረሻ ላይ እኛ ዱላ ሲበዛብን ምንም አቅላችንን አናውቅም። እጃችንን እየዘረጋን በሰምነ የጻፉትንም አናውቅም ማለት ነው። እንደዛ ደብድበው ሰውየው ከሞተበት ቦታ ማናቅም ጭራሽ። እኛ የተያዝነው ከተማ ነው። ሰውየው ሞተው ወደ በረሃ ነው። ትንሽ ወጣ ያለ ነው ማለት ነው። እነሱ ያላችሁ ነው? ሰውየው የሞተበት ቦታ በረሃ ነገር ነው። እሺ እዚያ ወስደው የሆነ ባንጋሊ ያመጡና እንዴት አርጋችሁ መታችሁት፣ እንዴት አርጋችሁ አሰራችሁት፣ እንዴት አደረጋችሁት እያሉ እዚያም ያው አቅላችንን አናቅም። እንግዲህ ብንሞትስ ምን ችግር አለው ብለን እንደዚህ አድርገነው አልናቸው ማለት ነው። ቆይ አሁን እናንተ በዚያን ሰዓት ቪዲዮ ምናምን ቀረጹና ማለት ነው እኮ እናንተን የተናገራችሁት ወይስ እነሱ ናቸው እንደዚህ አርጉ ብሎ እንትን ያላችሁ? እነሱ ናቸው እንጂ እንደዚህ አድርጉ እንደዚህ ያያደረጉ ነው እነሱ ናቸው በራሳቸው የቀረጹና ማለት ነው። በትር ምናምን አምጥተው ነው በትር ምናምን አምጥተው ነው? በምንድን ነው ተመተው እንትን የተባለ? ምስክር ምንም ነገር የለም። ዝም ብለው ነው በራሳቸው። አሁን የባንግላዴሽስ እንዴት ነው? እሱ ነው ምስክር ነኝ ባዩ? አይደለም ምስክር አይደለም እሱ። እሱንማ ዝም ብሎ እንደ ምስል ነገር እንደ ሱዳኔው ሊያስመስሉ ነው ያመጡት። ኦኬ እሱ እንደሟቹ ሊያስመስሉ ማለት ነው። እንደሟቹ ሊያስመስሉ። ኦኬ እና እሱን ነው እንግዲህ አንተው እነሱ ቪዲዮ ምናምን ይዘው ይሄው ፖሊሶቹም ምኖቹም አረቦቹም ዙሪያውን ቆመው ማለት ነው። እና ያው ቪዲዮ እያነሱ ቃሉት ሰሩት እንዴት አርጋችሁ መታችሁት ምናምን እንደዚህ ነው። እንደዚህ ያያረጉ ነው ቪዲዮ ያነሱና አሁንም ያው እንግዲህ ኢትዮጵያዊ ሆናችሁ እውነት ነው እንግዲህ ያው ዙሮ እየሰማችሁን ከሆነ ሩሃችንን ማትረፍ የምትችሉ ከሆነ ሩሃችንን አትረፉ ነው። አብሽር እኔ በተቻለኝ አቅም ያው በሚዲያ ማውን ዘርግቼ ገባ ያው አስፈላጊ ለሚባለው አካሎች እንዲደርስ አደርጋለሁ። ሰረዳኝ
እዚህንም አንዳንድ ማቃቸው ሳሪዎች ባለስልጣናት ምናምን አሉ ለነሱም ሪፖርት አደርጋለሁ ታኝ እና አሁንም ያው ይሄን ሁሉ አመታሰረን የዛሬ 2 ወር በፊት ሃይማኖት ተጠየቅና ስማችን ያው በሙስሊም ስም ነው የሰጠነው የሃይማኖት ጉዳይ አስተርጓሚው የሃይማኖት ጉዳይ ጠየቀን ማለት ነው የሃይማኖት ጉዳይ ጠየቀን ሃይማኖታችን ያ ክርስቲያን ነው አለ ሁለታችሁም የዛሬ 2 ወራው ሁለታችሁም እንደዛ ናቸው ክርስቲያን ነው በትክክል ክርስቲያን ናቸው ሁለታችሁ ማለት ነው እኛ ክርስቲያን ነን ግን ስማችን ያው በሙስሊም ነው እሱም ያው ብዙ ሰው እንደዛ ይመጣል የጠየቃችሁ ምንድነው ሀበሻ ነው አስተርጓሚው ሀበሻ ነው ኦኬ እና ሌላ የተበላችሁት ነገር የለም ኦሬዲ አሁን የሞት ፍርድ ነው የፈረዷችሁ ማለት ነው አሁን የሞት ፍርድ ፈረዱብን መቼ ነው የሞት ፍርድ የተፈረደባችሁ የሞት ፍርድ የፈረዱብን በዚህ ሀገር ቀን 7 ነው መሰለኝ አሁን ከዛሬ 7 ቀን 8 ቀን በፊት 10 ቀን በፊት በቃ እኔ ለኤምባሲው እንዳልኩ ሪፖርት አደርጋለሁ እዛ ይበልጥ ግን በቃ ህዝቡን ማወቅ ስላለበት የኢትዮጵያ ህዝብ ማወቅ ስላለበት ገባ የበላይ ያለው አካላቶችም ሊደርስ ይችላል ቪዲዮውን ተረዳኝ እኔ ቪዲዮ ሰርቼ በእኔ ሚዲያ አሰራጨዋለሁ ከነገ ሰርቼ በቪዲዮ ሰርቼላችሁ ከነገ ጀምሮ አሰራጨዋለሁ እንግዲህ እስቲ አላህ ይርዳችሁ ምንም ነገር እናንተ መጥፎ ነገር ካሰራችሁ ፈጣሪም ይረዳል መንግስታችን እንዲያተረዳኝ መንግስታችን ማስተላልፍልኝ ዋና ከመንግስት በላይም ፈጣሪ ነው ተረዳ ምንም ነገር ካሰራችሁ ፈጣሪም ያተርፋችኋል ተረዳኝ ሀቅ ነው እሺ ስለዚህ አይዛችሁ በቃ እናንተ ዱአ አድርጉ ጸሎት አድርጉ ችግር የለም ከነገ ጀምሮ ነው ሰርቼ እንትላችኋለሁ አይዛችሁ እሺ በቃ ብዙ እንትን አትጨናነቁ አይዛችሁ ጸልዩ ብቻ እሺ አይዛችሁ Ashama arkafune urduftoota chaanaalii kiyyaa baga nagaan kara chaanaalii kiyyaa dhuftan akkuma mata duree keenya irratti dhaggeeffattanii har'a viidiyoo baay'ee nama gaddisiisu tokkoon qabadhee isiniif dhiyaadhe viidiyoo kana laayik sheerii gochuudhaan akka namoota hedduu bira ga'u hin dagatina sin jedha obboleewwan keenya mana biyya Saawud Arabiyaa keessatti waggaa 13f mana hidhaa keessa turan jechaadha namticha Suudanii tokko ajjeestan kan jedhamuun mana hidhaa galanii akka isaan jedhanitti nu hin ajjeesne wantoota isaan barbaadan isaan akka dubbannu godhanii eegasiin booda sinto ajjeesedhanii mana hidhaa keessa galchan jechaadha obboleewwan keenya kana sila kanaafuu yaa obboleewwan koo akka obboleewwan keenya kanaaf sagalee taatanii duwarraa isaan olchitan nan barbaada jechaadha namni kamuu miidiyaa kam fayyadamaadha obboleewwan keenya kanaaf sagalee taadha lubbuudhaan jiru jechaadha amma yoo namni du'een booda namaaf hin yina kun faayidaa hin qabu namni tokko egaa lubbuun isaa darbeen booda faayidaa hin qabu jechaadha takkeetti du'ee jira biyya lafaa kanarra boqotee jira jechaadha namni tokko amma lubbuudhaan jirutti iyyaafidha sagalee taafidha ijoollee kana tanaan duras Saawud Arabiyaa keessatti akkanumatti firdiin du'arratti faradame yuutuubarootiin miidiyootiin adda addaa miidiyootiin gurguddaan baay'ee dubbatanii obboleewwan keenya lamaan du'arraa olchan ni yaadattu edhetan hasaaba jechaadha sila kanaafu ammas obboleewwan keenya kanaaf sagalee haa taanu sheerii godhaadha baati sagalee taafidha maalfi wanta hin goone tokko irratti akka hin adabamne jechaadha ijoolleen kun eega namticha Suudanii kana hin ajjeesne maaliif adabamu imbaasii yeroo duraatiif ijoollee kana dubbachaaf ture jechaadha yeroo duraatiif hojjechaa ture amma garuu imbaasiin zim jedhee sila kanaafuu sagaleen kun akka imbaasuutii keenya bira gaanii imbaasuutiin keenya dhaqanii ijoollee kana dubbatanii duwarraa isaan oolchan jechaadha maaliif imbaasiin keenya amma kana faayidaa hin qabu jedhee yaadwani amma tokkos ta'u garuu yoo dubbatan tanaan duras isaanumti miidiyaan garagaraa eegee hiyyeen booda ka'ee dhumarra hojjete jechaadha akkasuma akka ammas ka'anii dhumarras ta'u akka ijoollee keenya lamaan kana duwarraa oolchan maaliif imbaasiin keenya faayidaa hin qabanii akkuma beektanii lammii ofiitiif hin dubbatanii akka imbaasuutii lammii biraa jechaadha imbaasiin lammii biraa lammii ofiitii ni dubbata lammii ofiitii yaani hin beektu teenya garuu faayidaa hin qabdu ammasumas taatu kaatee kuwaan barii isaanii oo'isuu dhiisanii achitti
beekwan akkatti isaan jiraatan garuu kaanii akka ijoollee keenya kanaa sagalee dhaqanii dubbatanii akka mana firdii du'aa kanarraa oolchan sila kanaafuu yaa obboleewwan koo namni kamuu sagalee akka taatanii ijoollee kana firdiin du'aa irraafuu waggaa 13 dhaamanii waggaa 13 booda amma immoo firdiin du'aatti faradamuu isaa hedduu tokko nama gaddisiisa. Dhugaa waaqayyoo ammama biyyoormaa keessatti ammama akka rakkasnee jiraannu nama biyyoormaa keessa jiraatetu beeka jechaadha. Sila kanaafuu obboleewwan keenya kana nu oolchuu qabna. Nu dubbachuu fi qabna jechaadha. Dubbadhaa fi baatii sagalee taafidha. Waaqayyoos immoo akka nagaan kana keessaa isaan baasee waaqayyo gidduu keessa seenee karaa maatii isaaniitti nagaan karaa maatii isaaniitti akka isaan maku amantaa kamiinuu ijoollee kana bira kadhannaadhaanis bira dhaabbata. Galee ta'us hin dagatinaa isiniin jedha. Turtii gaarii isiniif haa ta'u nagaan.